እህቴ ሆይ ለባልሽ 17 ነገሮችን ተጠንቀቂ። አንደኛ ግትርነትን ተጠንቀቂ። መልካም ትዳርን ያናጋልና ባልሽ ወንድነቱን የተፈታተንሽው ይመስለዋል። ሁለተኛ ሙግትነትን ተጠንቀቂ። ሙግትነት ለትዳር ትልቅ በሽታ ነው። ሶስተኛ ሌሎችን አትመልከቺ፣ እንደ ቤትሽ አብቃቅተሽ መኖር ልመጂ። አራተኛ አቀባበልሽን አሳምሪ፣ ዋናው የፍቅር ማጠንከሪያው ነውና ከፊቱ ፍትፍቱ ይባል የለ። አምስተኛ ለስለስ ያለ ባህሪ ይኖርሽ፣ ተወዳጅ ያደርግሻልና ጥሩ ስራ ስታይበት በደስታ ግለጭለት። ስድስተኛ ያየሽውንና የሰማሽውን ሁሉ አታውሪለት፣ ወንድ ልጅ ብዙ ወሬ አይወድምና ሚስጥሩን ጠብቂለት። በሁሉም በኩል ሚዛናዊ ሁኚ፣ ዘውድ የተጫናት ንግስት ያደርግሻልና። ሰባተኛ በሱ በኩል በተሰጠሽ ጸጋ ፈጣሪሽን አመስግኚ። ስምንተኛ ምንጊዜም ውበትሽን ጠብቂ፣ አንቺ ከባልሽ ብዙ ነገሮችን እንደምትፈልጊ እሱም ካንቺ ብዙ ነገሮችን ይሻልና። ብዙ ጊዜ ሴት እቤት በምትውልበት ቀን የማድቤት ስራ ይዞሽ ትውይና ባለቤትሽ ወደ ቤት ሲመጣ ተዘጋጅቶ የሚጠብቀው የሚበላ የሚጠጣ ነገሮች ብቻ ናቸው። የሚበላ የሚጠጣኮ እውጭም አይጠፋም እህቴ፣ ነው ወጪ ለመቀነስ አይደለም። ለሱ ከምግቡም ከምኑም ይልቅ ያንቺ ታጥቦ ተኩሎ ለሱ ከምንም በላይ ያስደስተዋለኝ እና ውድ እህቴ ራስሽን ጠብቂ። ዘጠነኛ ብዙ ጊዜ ልብ የማንላቸው ነገሮች አሉ። ጧት ላይ ከምኝታ ተነስተን ልብስ ለብሰን ቁርስ ለመስራት ወደ ማድቤት ጉድ እንላለን። ባለቤትሽ ለስራ ከወጣ በኋላ አንቺም በቤቱ ስራ ጎንበስ ቀና ስትይ ያንኑ የለበሽውን ልብስ ሳታወልቂው ማታ ተመልሶ ይመጣልኝ። እህቴ ይሄ አግባብ አይደለም። የበለጠ ውብ ሆነሽ ቆዩ። ባለቤትሽ አንቺን ሲያይሽ እንዲደሰት አድርጊው። አስረኛ ወንድ ልጅ በውበቱ እንደሚማርክ እወቂ። እናም ባለቤትሽ ሌላ ውብ እንዳያይ አንቺ ውብ ሁኚ፣ ራስሽን ጠብቂ። 11ኛ ሐዘንም ጭንቀትም ቢሆን ያንቺ እንደዛ መሆን ሁኚለት፣ ቻይ ሁሉን ቻይ። 12ኛ ከማግባትሽ በፊት ውብ ትሆኚ አልነበረም? አሁን ቤትሽን ብቻ ማስዋብ አይሆን ስራሽ፣ አንቺም ውብ ሁኚ። ከበፊቱ ውብ መሆኛሽ ሰዓቱ አሁን ነው። 13ኛ ኃላፊነት አለብሽ ለባልሽ ማራኪ የመሆን። 14ኛ ቤትሽን ትዳርሽን የበለጠ የሚያደምቀው በቁሳቁስ አይደለም፣ አንቺ ባልሽን ስታስደስቺ ነው። 15ኛ ያጠፋውን ነገር ብቻ ቀስ ብለሽ ብቻውን ንገሪው፣ ሐቁን ጠብቂ፣ ተበሳሽቶ ሲገባ አረጋጊው። 16ኛ ደስተኛ በሆናችሁበት ሰዓት እንደምትወጂው ንገሪው። 17ኛ ምንጊዜም በጸሎትሽ አትርሺው፣ ለዲኑ እንዲጠነክር እርጂው። ያገባችሁ አላህ ጥሩ ሚስት ያደርግላችሁ፣ ያላገባችሁ አላህ ጥሩን ትዳር ይወፍቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።